ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ የተልባ ጄል ነው ይዤላችሁ የመጣሁት። ተልባ ለፀጉራችን በጣም ብዙ ጥቅም ነው ያለው። በጣም ብዙ ከድሮ ጀምሮ ያው እኛ እንጠቀመዋለን። እንደ ፐርም የምንጠቀመው ነበረ ፀጉር ለመለጠፍ፣ ለፍሪዝ እንጠቀመዋለን። እና ያው ተልባ አዲሳችን አይደለም፣ ግን በተደጋጋሚ ብንጠቀመው ደግሞ ለፀጉራችን የሚሰጠው ጠቀሜታ ያው በአይን የሚታይ ነው። እንግዲህ የሚታይ ፀጉር ከየት ተነስቶ የት እንደደረሰ፣ ስለዚህ ያው ለሷ ፀጉር እንዲለመውን የተልባ ጄል አስተዋጽኦ በጣም በትልቁ አለ ማለት ነው። ያው ሰፊውን ድርሻ ይወስዳል ማለት ነው። የተልባ ጄል ቀላልም ስለሆነ አሰራሩ እና ደግሞ ማደርም ሁለት ቀን 3 ቀንም ማደር ስለሚችል ተልባ በጣም ያው ቀላል ነው ማለት ነው። እኔ በጣም ደስ ይለኛል ተልባ ስቀባት። ለምን እንደው ስራ ይዤ እንኳን ባላጥባት ምናምን ያው ደስ ይላል። ቅባቴን ቀባትና ያው ማደርም ይችላል ምንም ችግር ስለሌለው ማለት ነው። ቢቆይ እንደውም ጥቅሙ አሪፍ ነው። ያን ያክል ጉዳት የለውም ጥቅም እንጂ። ስለዚህ እዚህ ጋር ያው ይሄን ያክል አልላችሁም መጠንን ያው ስለምፈልገው ያው ቪዲዮውን እስከመጨረሻው ካያችሁት ያው ሌላው እንዴት አድርጌ እንደማስቀምጠው እንድታዩ። ቪዲዮ ያን ያክል ረጅም አይደለም። ስለዚህ እስከመጨረሻው ቪዲዮን እዩት። ያው ትጠቀማላችሁ፣ ታተርፋላችሁ ማለት ነው። ስለዚህ አጠብኩት ንጹህ እንዲሆን በተቻለን አቅም የምንጠቀመውን ነገር ለፊታችንም ለፀጉራችንም ንጹህ ቢሆን አሪፍ ነው እና በተቻለን አቅም የሚታጠቡትን ነገሮች ማጠብ ያው ንጹህ ቢሆን አሪፍ ነው ማለት ነው። ስለዚህ እዚህ ጋር 4 እቺ እንትኗ 3 ከግማሽ ነው የምትይዘው እቺ ቃዋ። ስለዚህ የሚገርማችሁ መጀመሪያ ውሃ አድርጌ ቀረጻውን ረስቼው ከዛ እንደገና ነው እንትን ያልኩትና 3 ተኩል ብርጭቆ ውሃ ነው ያደረኩት። ለእናንተ አንድ ሰው ከሆነ በሾርባ ማንኪያ 2 ማንኪያ ይበቃችኋል። ከ2 ብርጭቆ ውሃ ጋር ማለት ነው። ለአንድ ሰው ከሆነ ለአንድ ጊዜ ከሆነ ማለት ነው። ስለዚህ እኔ ግን ያው በግምት ተልባው 6 ማንኪያ የሾርባ ማንኪያ ይሆናል በግምት። ስለዚህ እኔ ማስቀመጥም ስለፈለኩኝ ነው። በኔ ልኬትም ባለመሄድ ትችላላችሁ። ስለዚህ ተልባ ስታንተከትኩ ቂጡ በጣም ነው የሚይዘው። አማስሉት ከ15 እስከ 20 ደቂቃ ነው የምታበስሉት። ራሱ ይነግራችኋል። ጄሉ ውፍር ሲል እንደዚህ ሲሳብ በቃ ደርሷል ማለት ነው። በቃ ታወጡታላችሁ ማለት ነው። ይሄ ቀዝቅዞ ነው ያው ለማጥለል ዝግጁ ነው ማለት ነው። ተልባውን ከጄሉ ለመለየት ማለት ነው። ስለዚህ አጥልየው ነው። በጣም ወፍራም ስለሆነ አያችሁት እንትን አላለም። ስለዚህ ማጥለያ ሀበሻ ጥቅጥቅ ያለ ሀበሻ ልብስ የተልባውን ፍሬ የማያስወጣ ተጠቀሙ። አሮጌ የማትፈልጉት የቆየ ቢኖር እጥብ አድርጋችሁ ዝግጁ አድርጋችሁ ማስቀመጥ እንደዚህ ስትፈልጉት ያው ማጥለያ ይሆናችኋል ማለት ነው። ስለዚህ እንዴት እንደሚያምር እዩት። ውፍር ያለ ነው በጣም። ተልባ እውነት ተጠቀሙ። ለልጆቻችሁም ለእናንተም እንደዚህ ሰርታችሁ ለብዙ ጊዜ ይጠቅማችኋል። አሁን እኔ ይሄንን እንዴት እንደማደርገው ቪዲዮን እዩት። እውነት ትጠቀሙበታላችሁ። ይሄንን አንዴ ብቻ ተጠቅማችሁ አትጥሉትም። ለፊታችሁም ታስቀምጣላችሁ ማለት ነው። እንዴት እንደሚያምር የተልባ ጄል ለፀጉር መፋፋት፣ ለፀጉር ለዛላው መወፈር፣ ፀጉራችሁ ጥቁር ነው የሚሆነው። በጣም ቆንጆ እውነት
ወዛም ነው የሚሆነው። አንጸባራቂ ጸጉር እንዲኖራችሁ የተልባ ጄልን በተደጋጋሚ በጣም ውሰዱት፣ ተጠቀሙ። ጸጉራችሁን ፐርም የምትቀቡ ሰዎች አቁሙ። እሱ በጣም ጸጉር ይጎዳል። እውነት ያሁኑን ማጌጥ ማማር አይታችሁ ያው ጉዳቱ መጨረሻ ላይ ነው። ጸጉራችሁ ሲሸሽ ሲሳሳ ይዛኔ ያው አትመልሱትም፣ ከባድ ነው የሚሆነው። ስለዚህ በዚህ ማጌጥ ትችላላችሁ። ተልባ ምንድነው ነጭ ነጭ ያወጣል እና እዚህ ጋር ያው ተደፋብኝ ማለት ነው እንግዲህ። ስለዚህ ተልባ ነጩ እንዳይወጣ እንትናችን ላይ ጸጉራችን ላይ ነጭ እንዳይሆን መጨረሻ ላይ ቅባት በደንብ አርጉበት። በቃ ያ ነው። ቅባት በደንብ ካረጋችሁበት በጣም ይሄ ነጭ ፎሮፎሮ የሚመስለው ነገር አይወጣም ማለት ነው። እዚህ ጋር ቀዋ ስላልበቃችኝ በዚህ ነበር መጀመሪያው ነው ማድረግ ያለብኝ። ስለዚህ ያቺ ያነሰችኝና እየተረፈውን ደግሞ እዚህ ጋር ላጣራው ነው ማለት ነው። እቺ እንግዲህ የማማዬ ያበሻ እንትን ነበረች፣ የአንገት ልብስ ነበረች። ያው አሁን እንደዚህ አሁን ተጠቀምኩባት ማለት ነው። የሌለው ነው የሚመስለው እንግዲህ እዩት የወጣውን። ስለዚህ የተልባ ጄል አስቀምጣችሁም ቢዚ ለምትሆኑ ሰዎች የሆነ ሰዓት ሰርታችሁ ፍሪጃችሁ ቁጭ አርጋችሁ ከዛ ሲመቻችሁ መቀባት እና የተልባ ጄል ያው ብዙ ጥቅም ነው ያለው። እውነት ጸጉር ያለ ማቋረጥ ነው የሚያሳድገው። ያለ ማቋረጥ ጸጉሬ ሳሳ የምትሉኝ እህቶቼ ይሄን ተጠቀሙ በተደጋጋሚ። አይሸት ምን አይል ብታጌጡበት የሚያምር ይውላችሁ። እዚህ ጋር እንግዲህ ሞልጭ አርጌ ጄሉን አውጥቻለሁ። ከዚህ ደግሞ የሚወጣውን ጄል ታያላችሁ። ይሄን ደግሞ ለምንድነው የምጠቀመው? ለፊቴ ውሃ ጨምርበትና ትንሽ 1-3 ደቂቃ አንተከትከውና ጄል ይወጣል። በቃ ይሄንም ደግሞ ፍሪጅ ያስቀመጥኩኝ እስከነፍሬው እስከነጄሉ ልቀባ ስል በማንኪያ ምትታረገውና ፊቴን እቀባዋለሁ ማለት ነው። ከዛ 1 ሰዓት 40 ደቂቃ ቆይቼ ጭምድድ ያረጋኛል። ያው ከዛ እንተነለዋለሁ ታጠበዋለሁ ማለት ነው። ፊቴን ለፊት ለጥቋቁር ነጠብጣብ ላለባችሁ ፊታችሁ ተጠቀሙ። ስለዚህ አያችሁ መድፋት የሚባል ነገር የለም። ስለዚህ ለጸጉራችሁም ራሱ ይወጣዋል። ግን እኔ ያው ለፊቴ ልጠቀመው ብዬ ነው ከነ ፍሬው ማለት ነው። እንግዲህ ያንን ጥጅ ያለው ለፊታችን የሚሆነውን የምናስቀምጠውን ጥጅ ያለው እዚህ ጋር ደግሞ ቀንሼ ነው ተልባ የተልባ ጄል እቺ ብቻ አይደለችም፣ ቀንሼ ነው ቅባት አደረኩኝ። ያላችሁን እኔ ኤክስትራ ቨርጂን ኦሊቭ ኦይል ነው እዚህ ጋር የተጠቀምኩት። ግን እናንተ ያላችሁ ፈሳሽ ቅባት ኮኮነትም ቢሆን አቅልጣችሁ ያው ኮኮነት ከሆነ አቅልጣችሁ ያው ፍራም ስለሆነ ኮኮነት ጭቃ እንደ ጭቃ ስለሚሆን እንደ ጭቃ ቅባት ነገር ስለሚያደርገው እንደዛ አቅልጣችሁ ማድረግ ያላችሁ ተጠቀሙ ማለት ነው። ከዛ ዋህዱት በማንኪያ እዚህ ጋር አንዳንድ ፍሬዎች ሾልከውብኛል። እንግዲህ ችግር የለውም። እኔ ላይ ቢሆን አላደርገውም ነበር። አጥልዬ ነው እነዚህን አውጥቼ የምጠቀመው። ማማዬ ላይ ግን እኔ ስለሆንኩኝ ስለማወጣላት ችግር የለውም። እሷን ያው እኔው ስለሆንኩኝ እንተነምለው ኖርማል ነው። ራሳችሁ ከሆነ ግን ለማውጣት ያው ማን ያይላችኋል። ይውላችሁ እዚህ ጋር እንግዲህ እንደዚህ አርግ ያስቀምጥና መጠቀም ለጸጉራችሁ መለጠፊያ ከርል መስሪያ እንደዚህ አርጋችሁ ፍሪጃችሁ ቁጭ በግላስ ብታስቀምጡት ይመረጣል። አሪፍ ነው። ማይካ ነገርም ቢሆን አሪፍ ነው። ይሄው እዚህ ጋር እንደዚህ መጠቀም ከፈለጋችሁ ቀነስ እያደረጋችሁ ቅባቱን ከማረጋችሁ በፊት ነው መቀነስ ያለባችሁ። ለምን ለፊታችሁን ልትጠቀሙ ትችላላችሁ። ቅባት አድርጋችሁ አታስቀምጡት። እንዲሁ በንጹህ ተልባውን ብቻ ጄሉን አስቀምጡት። ስለዚህ አሁን እንደዚህ አርጌ ሁሉንም አድርጌ እንትን ብለው ይባክናል። ስለዚህ ይሄውላችሁ እንግዲህ የፊታችን ደግሞ እኔ እቃ አልጥልም። ማዮኔዝም ተጠቀምኩኝ፣ ማርማራታም ተጠቀምኩ። አጥቤ አስቀምጣለሁ። ግላሶቹ ቆንጆ ስለሆኑ የወጣው ጄል እንደውም እኔ አላበዛሁትም። በቃ ለፊት ስለሆነ እስከነፍሬው ስለምጠቀመው ያን ያክል ሆነ አላበዛሁትም። የወጣው ጄል እንግዲህ ተመልከቱ ውፍረቱ። ስለዚህ ማባከን የሚባል ነገር የለም። ይሄን ደግሞ ለፊቴ አድርገዋለሁ ማለት ነው። እዚህ ውስጥ ግላስ ውስጥ አስቀምጣለሁ። ከዛ ፍሪጅ ውስጥ አስቀምጣለሁ። ከዛ በማንኪያ እየቀነስኩኝ ለፊቴ ቢያንስ ከ8 እስከ 10 ቀን እጠቀማለሁ። በየቀኑ ቀንም ሆነ ማታም ሆነ
ለፊቴ ማለት ነው። በጣም አሪፍ ነው። በተለይ ለደረቅ ፊት እንደኔ ደረቅ ፊት ያላችሁ ሰዎች ብትጠቀሙት አሪፍ ነው። ለጥቋቁር ነጠብጣብ ያላችሁ ሰዎች አሪፍ ነው። ተጠቀሙት። እንደዛ አድርጌ አስቀምጠዋለሁ ማለት ነው። እዚህ ጋር እንግዲህ ለመቀባት ዝግጁ ነው። ልቀባት ነው ማለት ነው። እና እኔ እዚህ ጋር ያው ተልባ ለመቀባት ትንሽ ያስቸግራል። ያው ማየት ስላለባችሁ ነው እንጂ የቀረጽኩት በጣም ነው የሚያስቸግረው ተልባ ለመቀባት። ያው ታውቁታላችሁ። ሙሉ ለሙሉ እያሳየኋችሁ አይደለም። ያው እናንተ ደስ እንዲላችሁ እንድታዩት ያክል ነው እንጂ አይመችም ተልባ የሚገርማችሁ ነገር። እና ተልባ ተጠቀሙ ተልባ እውነት በጣም በተደጋጋሚ ተጠቀሙት። በቃ እንደውም ይውላችሁ አሁን ምሳሌ ቅዳሜ ልትታጠቡ ካሰባችሁ እናንተ አርብ ተቀቡት። እሁድ ልትታጠቡ ካሰባችሁ ቅዳሜ ተቀቡት። በቃ ተልባ ችግር የለውም። ስለዚህ ብታሳድሩት ቢቆይ ችግር የለውም። በጣም አሪፍ ነው። እና ተልባ ለፀጉር የሚሰጠው ጠቀሜታ በጣም ብዙ ነው። ተጠቀሙትና እናንተው ራሳችሁ መታችሁ ተመሰክራላችሁ። ስለዚህ ለውፍረቱ ለወዙ እንግዲህ ማማዬን ፀጉር እያያችሁት ነው። እውነት እንግዲህ ሁል ጊዜ እንደምላችሁ ተፈጥሮዋ ቆንጆ ነው፣ ግን ተፈጥሮ ብቻውን ትርጉም የለውም። ያላችሁን ተፈጥሮ ለማዳበር የበለጠ ጥሩ ለማድረግ የእናንተ እንክብካቤ ወሳኝ ነው ማለት ነው። ስለዚህ ሹሩባ ብቻውን አያሳድግም። ሳሎን ቤት ሄዶ ተኩስ ምናምን መሰራት አያሳድግም። የሚያሳድገው ቤታችን ባለን ነገር ዜኒትም ቢሆን ያላችሁን በጥቁር አዝሙድ፣ በአብሽ፣ በሬት በተለያየ ነገር ፓወሩን ከፍ እንዲል ለፀጉራችን ተስማሚ የሆነውን ነገር መርጠን ሰርተን ቀምመን መቀባት። በቃ ባለን ነገር ሩዝ ካለን ሩዝን ሰርተን ቀቅለን ፈሽተን ያለንን ቅባት አድርገን መቀባት መንከባከብ ነው የሚያሳድገው እንጂ ሹሩባ ብቻውን ተኩስ ብቻውን አያሳድግም። የኔ እምነት ነው ይሄ። ስለዚህ ማማዬን ፀጉር እያያችሁት ነው። በፍጥነት ነው ያደገው። ስለዚህ ተንከባከቡ። በጣም ነው የምወዳችሁ እማከብራችሁ። ኮሜንት እየሰጣችሁ ለምታበረታቱኝ በጣም አመሰግናለሁ። እጅግ በጣም ነው የማከብራችሁ። ስለዚህ ማሳደርም ትችላላችሁ ብያችኋለሁ። 1 ሰዓት 2 ሰዓት ማቆየት ትችላላችሁ። ከዛ በኋላ መታጠብ በቃ ተደጋጋሚ ተጠቀሙት። በተደጋጋሚ ከልጅ እስከ አዋቂ ይሆናል። እኔ ያው በጣም አቆይቻታለሁ። በጣም ማለት ነው በጣም። እና ስትቀቡ ማሳጅ በደንብ አድርጉት ፀጉራችሁን። ሁል ጊዜም እንደምላችሁ አንድ ነገር ስትቀቡ ማሳጅ በደንብ አድርጉት። ማሳጅ ካላደረጋችሁ ምንም ትርጉም እንደሌለው እወቁት። ስለዚህ ቅባትም ሆነ የፀጉር ማስክም ሆነ ስትቀቡ በደንብ ማሳጅ ብቻውን እንዴት ቫልዩ ለፀጉር እንዳለው አትገምቱም። እውነት ማታ ልተኙ ስትሉ ከመተኛታችሁ በፊት ፀጉራችሁን በቃ ትንሽ 3 ደቂቃ 4 ደቂቃ ማሳደር አድርጋችሁት እስኪን በቃ ልምድ አድርጉትና እዩት ለውጡን ለፀጉራችሁ ማለት ነው። በጣም አሪፍ ነው። እና ማሳጅ አድርጉ ለማለት ያክል ነው። የማማዬን ፀጉር እያያችሁት ነው እንግዲህ ከዚህ ተነስቶ ነው እዚህ ቆንጆ ፀጉር ላይ የደረሰው እንግዲህ በብዙ እንክብካቤ ነው። እና ተጠቀሙ ትላችኋለሁ።